በል ተነስ ዳንኤል ከዚህ በላይ ምን ላድርግ? ድንጋይ እሺ፣ ይቅርታ የጠየኩሽ ድንጋይ መያዝ አይችልም። ባይተው በእናትሽ አስተሳሰብ እንደዛ ነው። እሺ ዳንኤል እንኳን እኮ ጊዜ አይደለም አልክ እኮ አላልኩም። ምንም የማያውቁትን ቡቡና ፍፄን ጭራሽ እነሱን እዚህ ነገር ውስጥ ለመክተት መሞከር ነው ያስገረመኝ። እኔ ዳንኤል ወይኔ እኮ ዛጋ ይታየዋል። አሞራዎች ያንተ ሬሳ ሊሰበስቡ ነው የመጡትና ሂድላችሁ። ምርስ እውነት አምኛው ቢሆንስ ኖሮ ብዬ እውነት ብዙ ሴቶች የሚሳሳቱት በዚህ ነው። ገባችሁ? ራይት እኔ እንደ ሌሎቹ እንድትቻ አይደለሁም። እያየነው እኮ ነው ዳንኤል። ቤተክርስቲያን እሑድ ጧት አብረን እየሄድን ልጆቻችንን እንደዚህ ይዘን ማለት ነው እያጫወተን 4 5 6 7 ልጅ እንድንወልድ ነው ፈልገው ማርያምን ሱስ ደርዘና አይሻልም አይደለም እንዳንከኝ ዳንኤል ይቅርታ አስከፍቼሻለሁ። እኔ ለምን ህይወት አልተበላሸም? አይ ለምን ነው ይበላሽብሽ? እኔ እኮ ያኔ እየፈተንኩሽ ነበረ። እየፈተንከኝ ፈተናውን አልፈሻል። ሱስ የምር በእናትሽ ምን ልል ነበር መሰለሽ? ተሸከሙ ማርያምን እኔ ይቅርታ አድርጊልኝ ኤሊ ሆናለሁ ማርያምን አንስ ሰይድ አይደለም ብለን እንኳን ዘደዛ ዋክ እያደረግን ይሻለናል። እንደ አበባ እየቃኘን ምናምን ይሄው አበባን ያለው አይደል እንዴ? ፍቅር ተሸንፎ እጁን የሚሰጠው ሰላም ውድ የዳኒ ሮስ ዩቲዩብ ቻናል ተከታታዮች፣ ያሳያችሁን ያለው ፍቅር በጣም ይለያል። በጣም ነው የምወዳችሁ፣ በጣም ነው የናፈቃችሁኝ። ኮሜንት ላይ ለምትሰጡን ፍቅር በጣም እናመሰግናለን። ቪዲዮአችን ከምን ጊዜውም በላይ እየታየልን አይደለም፣ ምክንያቱም ላይክ እያደረጋችሁ ኮሜንት እያደረጋችሁ አይደለም። ስለዚህ ይሄን ቪዲዮ ከመጀመሩ በፊት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ኮሜንት ላይ ደግሞ አስተያየታችሁን እየጻፋችሁ እንትን በሉኝ። ባለፈው ቪዲዮ በጣም ብዙ ስፔሻሊ ከሳውዲ አረቢያ ያላችሁ የኔ ዩቲዩብ ቻናል ተከታታዮች በኢንስታግራም ከ1 ሰዓት ከ2 ሰዓት በላይ እያወራን ነበረ። ሶሲ ትናንትና ፖስት አድርጋው በነበረው ቪዲዮ ላይ እኔ ያው ወንድ ልጅ ስትሆኑ ደስ ብሎኛል፣ ውስጤን ግን አርግዣለሁ ስትለኝ ደነገጥኩኝና እዛ ጋር የማይሆን ነገር ሲዘባረቅ ነበረ። ፍጹም ብሩክ ምናምን እያልኩኝ በጣም ብዙ ነገር ሲዘባረቅ ነበረ። በጣም ይቅርታ ማለት እኔም እሷም ነው ከ4 ወር በፊት አርግዣለሁ ስትለኝ ከ4 ወር በፊት የነበረችው እሷ ከፍጹም ጋር ከብሩክ ጋር ምናምን ነገር ነበር ያኔ የነበረው ነገር ታውቁታላችሁ እናንተምና የዛሬ 4 ወር እንደዛ ነገር ሀፕን አድርጎ አሁን ድንገት ከዳኒ ሮስ ካንተ እንደዚህ አርግዣለሁ ምናምን አይነት ነገር ስትለኝ ወንድ ልጅ ናችሁ ትደነግጣላችሁ። በቃ እኔ እዛ ጋር ፍራስትሬትድ ሆኜ የምናገረውን አላውቅም ነበር። እኔ ሶሲና ጠቅሼ መኖር በታሪክ አልችልም እና በጣም ከወዲሁ ከሶሲ በላይ ደግሞ እናንተንም ደግሞ ይቅርታ መጠየቅ እፈልጋለሁ። ምክንያቱም እዚህ ጋር ቪዲዮ እየሰራሁ ያለሁት ለሰፊ ማህበረሰብ ነው። እኔን ወዳችሁ አክብራችሁ ታይማችሁን ሰጣችሁ ስፔሻሊ ደግሞ አረብ ሀገር የምትገኙ ሴቶች እህቶቻችን ደግሞ ከስራ በደከማ አእምሯችሁ እኔን ዳኒ ሮስትን ለማየት ነው እየመጣችሁ ያላችሁት እኔ ቻናል ላይና አስቀይሜያችኋለሁ። በጣም ከልቤ ዝቅ ብዬ ይቅርታ መጠየቅ እፈልጋለሁ። አሁን ምንድነው ሶስናን ጠርቻታለሁ። ሶስናን በጣም ተንበርክኬም ቢሆን ይቅርታ ጠይቃታለሁ። በእርግጠኝነት ደግሞ ይቅርታዬን ትቀበለኛለች ብዬ ተስፋ አደርጋለሁ። ምክንያቱም ከይቅርታ በላይ ምንም ነገር የለም ጋይስ። አስከፍቻታለሁ ትናንትና። እንደ ሴት ደግሞ ብታስቡት እዛ ጋር ወንድ ልጅ ሆናችሁ የፈለጋችሁትን አርጋችሁ እዛ ጋር አርግዣለሁ ስትል የሆነ በእንደዚህ አይነት ጉዳይ አይነገርም ብዬ አስባለሁ። ስፔሻሊ ደግሞ እኔ ልጅም ነኝ። በዛ ላይ ደግሞ እንደዚህ በቃ ልጅ ምናምን ልጅ አላውቅም እና ድንገት ስለ ልጅ ሲወራ ድንግጥ አልኩኝ። ማለት የተፈጥሯዊ ነገር ነው፣ ግን አይ ኖ በጣም ትልቅ ጥፋት ነው። እዛ ጋር እኔና ሶስና አሁን ሳይሆን ረጅም ዓመት ነው ብዙ ነገር አብረን አሳልፈናልና እንደዚህ በድንገት የምንጣላ አይነት ሰዎች አይደለንም እና ከወዲሁ በጣም ይቅርታ ለመጠየቅ እፈልጋለሁ። አይ ነው አስከፍቻቸዋለሁ። እንደዚህ አስከፋቸዋለሁ ብዬ አላሰብኩም ነበረ። ብቻ ነገሮች በቃ ግጥምጥምጥም አሉና የሆነ አንዳንዴ በማትፈልጓቸው እንትኖች ይሄዳሉና በጣም ይቅርታ ከልቤ በጣም ይቅርታ መጠየቅ የምፈልገው ሁላችሁንም አከብራችኋለሁ፣ ወዳችኋለሁ። ለሴት ልጅ ትልቅ ክብር አለኝ። ሴት ልጅ ደግሞ መከበር አለባት። ስፔሻሊ ደግሞ እኔና ሶስና በጣም ረጅም ዓመት 4 ዓመት ቀልድ አይደለም፣ ብዙ ነገር አሳልፈናል። አሁን አይደለም እኔና ሶስና አብረን መሆን የጀመርነውና ግን እዛ ጋር እኔ ነርቨስ ሆንኩኝ ጋይስ። የምር እኔ ውስጤን እኮ ደስ ብሎኛል፣ ውስጤን ደስ ብሎኛል አረገዝኩ ስትለኝ፣ ግን የሆነ ሰዓት ላይ ደግሞ ደነገጥኩኝ። እኔ እኮ ልጁን እንደማስወርጁም አላልኳትም እኮ። እርግጠኛ ነሽ ወይ ከኔ ጋር ነው ወይ አልኳት። ለምን ከኔ ጋር ያኔ ከተለያዩ ሰዎች ጋር አላቅም። ብቻ ግን እኔ ምን ማለት እንዳለብኝ አላቅም። ግን በቃ ትልቅ ጥፋት አጥፍቻለሁ። ዋናው ነገር ጥፋት ማመኔ ነው። ግን እናንተ በኔ ቦታ ብትሆኑ ምንድነው የምትሉት? እስቲ ኮሜንት ላይ አስተያየታችሁን ጻፉልኝ ጋይስ።
እናንተ ድንገት የሆነ ታይም ላይ ተጣላችሁት ሰው መጥቶ ልክ በተታረቃችሁ 3 ቀን 4 ቀን በማይሞላ ቀን ውስጥ አርግዣለሁ ምናምን ሲላችሁ ድንግጥ ነው የምትሉት። ማለት አክሰፕት ማድረግ ይከብዳችኋልና እኔ ጋርም ሀፕን ያደረገው ነገር እንደዛ ነው። አይኖ ትክክለኛ ነገር አይደለም። ይሄንን ምንም ጀስቲፋይ ምናምን ነገር ለማድረግ እየሞከርኩኝ አይደለም። ጥፋት ነው። ለዚህም ደግሞ ጥፋት ኃላፊነቱን ወስዳለሁ። ለወሰድኩት ኃላፊነት ደግሞ ሶስናን ጠርቻታለሁ። እየመጣች ነው። ይቅርታ ጠይቃታለሁ። ይቅርታዬን አይ ሆፕ ትቀበለኛለሽ ብዬ ተስፋ አደርጋለሁ። ሁላችሁም ደግሞ እያሳያችሁ ላለው ፍቅር በጣም ነው የምናመሰግነው። ደክሟችሁ ከስራ እኛን እከታተላለሁ ብላችሁ ስትመጡ እኛ ደግሞ በእንደዚህ አይነት መንገድ ማስደበሪ ትክክል አይደለም። ገና አሁን ከመምጣቷ ሶስና ደስ ብሏት እያለ ብቻ ምን ማለት እንዳለብኝ እና እኔ እንደ ወንድ ልጅ እዛ ጋር በቃ ትክክለኛውን እውነታውን አውቄ ኬክ ወይን ጋብዤ የምር ልቦርቅ ትንሽ ነበር የቀረኝ ማለት ነው። ግን እየፈተንኳት እያለ ፕራንክ ነው አለች። እኔ ፈተናውን እየፈተንኩ ነው የነበረው። እኔ በዛ ሰዓት ሶሲ ካንዳንድ የምር የኔ ነው የምር ከልቧ አርግዛ ነው የሚለውን ነገር ፕራንክ ነው የሚለውንም እየጠረጠርኩኝ ነበር። ከዛ በኋላ ግን እንትን እያልኳት ነበር። ብቻ ምን ማለት እንዳለብኝ አላውቅም ግን እየፈተንኳት ነበር። እኔ በጣም ደስ ብሎኝ ነበር። ውስጤ በጣም ደስ ብሎኝ ነበር። ከሶስና ሞዴል ለኔ መታ አይደለም ከሶሲ በላይ እኔ ማንን እኔ ሌላ ሴት አላውቅም እኮ ጋይስ። እና አስቀይሜያችኋለሁ። ሶሲ እየመጣች ነው፣ እንጠብቃት። ፍቅር ተሸንፎ እጁን የሚሰጠው በመዋደድ መሃል ሞሎክ ሲገባ ነው ለዛሬ መኖር ብዙ የተከፈለው ሀገር ማንነትን እንዳትለውጥ ነው ለዛሬ ዋጋዬ ተከፈለው ሀገር ማንነት ሶሲ ይቅርታ አድርግልኝ በእናትሽ ሶሲ በእናትሽ ይቅርታ ሶሲ በእናትሽ ሶሲ ይቅርታ በእናትሽ ሶሲ ማርያምን በእናትሽ ይቅርታ ሶሲ እኔ ይቅርታ ልልሽ ነው የመጣሁት። ማርያምን ፋሚሊ ሰብስቤ ነው። በእናትሽ ሶሲ የኔ ወንድም ምንም እኮ አላረክም። ሶሲ በእናትሽ ከልቤ ከፍቶኛል። ማርያምን ስልክ ማላነሳልሽኝ ደግሞ ተታረቀን ስንል ደግሞ ተታረቀን እኮ ብያለሁ። ግን በእናትሽ ሶሲ በእናትሽ መቤቴን ዳንኤል ጥዬ እሄዳለሁ። አባቴ ካልተነሳ ጥዬ እሄዳለሁ እኮ ላንቺ አክብሬ እኮ ነው ዝቅ ያልኩት። እሺ አንዴ እሺ ቅርታዬን ካልተቀበልሽኝ እንሻለን። በእናትሽ ሶሲ በእናትሽ ሶሲ ይቅርታ ሶሲ በእናትሽ ተሸከመው ማርያምን እኔ ይቅርታ አድርጌልኝ ኤሊ ሆናለሁ ማርያምን አሁን እሱ አይደለም ብለህ ነው እንኳን እንደዛ አትንካኝ እንዴ ይቅርታ አስከፍቼሻለሁ። እኔ ለምን ህይወቱ አልተበላሸም? አይ ለምን ነው ይበላሽብሽ? እኔ እኮ ያኔ እየፈተንኩሽ ነበረ። እየፈተንከኝ ፈተናውን አልፈሻል ሶሲ የምር በእናትሽ ምን ልል ነበር መሰለሽ? ያለውን ነገር 101 ማኒፑሌተር አይደለም እየፈተንኩሽ ነበር ሶሲ አዳምጪኝ። ማንም ወንድ ልጅ በጣም ነው የምወድሽ ልቀቀኝ እንዳነካ እንደዚህ ብላችሁ እንዳሰሙ ከዛ እንደዚህ ነው የሚያደርጉት። ገባችሁ ራይት? ሶሲ እየፈተንኩሽ ነበር። አልፈሻል ፈተናውን ማርያምን እንኪ እንዴ እማላልፍ መስሎኝ በእናትሽ ማርያምን እንካ አይደለም እየፈተንኩሽ ነበር ስልሽ እኮ ማለት ነው። እኔ ያንን ነገር እዛ ጋር እያጠራው ነው ትክክለኛነቱ። ይሄን ነገር ፕራንክ እያደረገች ነው አይደለም ሶሲ የምር ማለት ነው። እኔ እንደሌላው እንዳደረግለውም የምር ሶሲ ታውቂያለሽ። እኔ እንደሌሎች ወንዶች አይደለሁም ሶሲ። ሁሉ ጊዜ አጠገብሽ ነው የምሆነው ካንቺ አርጅተን ማለት ነው ቸርች ምናምን ስንሄድ ነጠላ አድርገን ማለት ነው። እኔና አንቺ ነጠላ አድርገን ልጆቻችን እያጫወተን ቤተክርስቲያን እሑድ ጠዋት አብረን እየሄድን ልጆቻችንን እንደዚህ ይዘን ማለት ነው እያጫወተን 4 5 6 7 ልጅ እንድንወልድ ነው ፈልገው ማርያምን ሶሲ ደርዘና አይሻልም አይደለም እንዳንከኝ ዳኒ ይሄ ግልጽ እኮ ነው ዳኒ ቢና አንተ እኮ አልተጣላንም ግን አሁን ተጠነቀቅኩ ነው። አሁን ከእንዳንተ አይነት ወንድ ምንም ነገር ንክኪ እንዳይኖረኝ ማለት ነው እኮ ልቀቀኛ ላሳይ
እንደዚህ ራሱ እኮ ይረገዛል። አታውቅም እንዴ? በንፋስ ይረገዛል እኮ ርቀት ተጠብቆ ነው የሚወራው። እውነቴን ነው። አርግዣለሁ በይኝ በእናትሽ ሶሲ፣ አርግዣለሁ በይኝ። እሺ ልጅ እንውለድ። ምን አገባኝ? እውነት እናድርገው የምር በእናትሽ የሆነ ፕራንኩን እውነት እናድርገው። አርግዛለሁ መውለድ ነው የቀረ ሶሲ ስራትሽ ነሽ ማለት ነው። ዱባለ ትላለህ ልጅ አይደለም እንጂ የምር ማለት ነው። እኔ እንደዛ አልጠበቅኩም ነበር። እኔማ የሆነ መዝሙር እየዘመርኩ ነው ራሴ የመጣሁት። እግዚአብሔር ገላገለኝ ከመከራው ገላገለኝ። የምን መከራ? ይኸውልህ ዳንኤል፣ ይሄ ትክክለኛ ማንነትህን የሚያሳይ ቪዲዮ ስለሆነ አላጠፋውም። ማርያምን ሶሲ በእናትሽ ነንቺ ነች ማርያምን አይደለም ሶሲ እኔ ገላገለኝ ሶሲ እኔ አልጠበቅኩም ነበር በዛ ሰዓት። እንዴ ሁሉም ነገር እንደተጠበቀው አይሆንም። ምንም ነገር እኮ ሲሆን እኮ ነው እንድንወልድ እኮ ነው ፈልገው ነው ሁሉ ጊዜ እኮ አሰንችለው ለዴኔ ወንድ አሉ እኮ ልጆች። ይሄኔ ማን ያውቃል? እንደዚህ ብሎ ስንት ያላመነ ነው ይሆናል። አትንካ ኡፉ ነው። አንድ ነገር ልንገርሽ እንቆንሽ ማርያምን አይደለም እኮ እስቲ ዋክ እያደረግን ይሻለናል። አበባ እየቃኘን ምናምን ይሄው አበባን ያለው አይደል እንዴ? አበባን ያለው አይደል እንዴ? አበባን ያለው ምን ያደርግ ይችላል? ለምታስረግዛት ቆንጆ አባ እንዴ ለቀቀኝ። እኔ ተቀመጥኩት እኮ ደሞኝ ነው እንጂ ልተቃቀፍ አይደለም። ለቀቀኝ ወደዛ። እሺ አንዴ አንድ አዳም ይቅርታ እያልኩሽ አይደለ? ይቅርታ አድርጌልሃለሁ ዳንኤል። እና በእንደዚህ አይነት ወይ ነው እንዴ ታዲያ ይቅርታ አድርጌልሃለሁ የምትይኝ? እኔ እንዴ ሶሲ ይቅርታ አድርጌልሃለሁ የምትይኝ በእንደዚህ አይነት ወይ ነው እንዴ? ለፋሚሊ እንኳን ሪስፔክት የለሽም? አይ እንኳን አላልሻቸውም። እኔ ቤተሰቦች በጣም ይቅርታ አም ሪሊ ማድ እኔ ለኔ አርጋ እንደዛ ዘርበለ እዛ ትናንት እንደዛ ከሰራኝ በኋላ ማለት የምር በቃ ተሰማኝ። የምርስ እውነት አምኛው ቢሆንስ ኖሮ ብዬ እውነት ብዙ ሴቶች የሚሳሳቱት በዚህ ነው። ገባችሁ ራይ? እኔ እንደ ሌሎቹ ወንዶች አይደለሁም። እያየነው እኮ ነው ዳንኤል። ለምንድን ነው እንደ ሌሎቹ ወንዶች አድርገሽ የምታስቢው? ሶሲ ጥሩ ነበር እንደውም ልቀኝ ፕላንክ መሆኑን ባልናገር እኔ እንደውም ማለት ነው ደስ አለኝ ውስጤ ማለት ነው። ትናንትና ማለት ነው እያሰብከኝ የነበረው ጫጩ አለ ደስታ ማርያምን በል እቤት ማለት ነው። ምን ነው ሳቅ በሳቅ የሆንኩ ምናምን እያሉኝ ነበረ። የምር ማለት ነው ስንወልድ የሚሰማኝን ስሜት ነው ያየሁት። ኧረ እባክህ የምር ሶሲ ኦ ማይ ጋድ አሜዚንግ። በጣም እንደዛ ልጅ ነው የወረኩ ነው ቤት የገባሁት። ማርያም ለምን እንደሆነ አላውቅም። እንደዛ ደብሮሽ ሄደሽ ራሱ ማለት ነው አንደኛ ሪስፔክት አድርገሽ መምጣትሽ ደግሞ ደስ ይለኛል። አስቀይሜሽ እንደዛ ሰነብሽ ሄድሽ በእናትህ አትንካኝ። ፍቅሬ ረቦሽ ነው የምታዛጊው ዳንኤል። ወይኔ ዛጌ ይታየዋል። አሞራዎች ያንተ ሬሳ ሊሰበስቡ ነው የመጡትና ሂድላችሁ። ምንም አታደርጊኝም ማርያምን፣ ምንም አታደርጊኝም። እኔ እዚሁ ገለሽኝ እሄዳለሁ። ማርያምን ሬሳ ይሄዳል። ይቅርታዬን ካላልሽ ደግሞ ማለት ነው እኔ ይቅርታ አድርጌ ማርያምን ወንድም አምነት ዩር ብራዘር ማርያምን አልፈልግም። እኔ ብዙ እህቶች አሉኝ። ኧረ እባክህ 4 እህት አለኝ። አሜዚንግ። እኔ የሚክድ ባል የለኝ እንዳልነካኝ ኧረ በእናታችሁ እኔ ገና ተደሰትኩ። ሶስና ዳንኤል አንድ ነገር ልንገርህ። አንደኛ እንደዚህ አይነት ነገር የምር በስሜት የሚነዳ አይነት ነገር አይደለም። ህይወት ቀልድ አይደለችም። ህይወት ምርጫ ትሰጠናለች። በእኛ ድድብና የማይሆነውን መንገድ ከመረጥን እዚህ ጋር እንኳን መቆማችን የሚያጠራጥር ነገር ነው። ገባህ አይደለ ዳንኤል? እኔ ደግሞ ከእንደዚህ አይነት ሰው ጋር ያን ትናንትና የምር አዘ ፕራንክ ነበር ያልኩ ማለት ላይክ ኢቭን ምንም ነገር እንኳን ባይፈጠር ቢትዊን አስ እኔ እናንተ ማለት የምር ላይክ አይ ዋንት ቱ ኖ ኢቭን የሌላ ሰው እንኳን በልሶሲ በቃ አይ ዶንት ቢሊቭ እንደዚህ ግን we will figure out things ትላለህ። እንደዛ እኮ እስከልምሽ እንዴ ተጠርሽ ሶሲ እንደዛ እንደ እስክል እንኳን እኮ ጊዜ አይደለም አልክ እኮ አላልኩም እኔ የማያውቁትን ቡቡና ፍፄን ጭራሽ እነሱን እዚህ ነገር ውስጥ ለመክተት መሞከር ነው ያስገረመኝ። እኔ የምሬን ነው የምልህ ዳንኤል፣ ከሌላ ሰው ጋር ብትለኝ ምንም አይመስለኝም። ከነሱ ጋር ግን ስለጠረጠረኝ በጣም ነው የተሰማኝ። እኔ እንደዚህ አልጠበቅኩም። እኔ በጣም ሰሞኑን ላይክ ተጨቃጭቀን ስለተመለስን ላይክ ለፋሚሊም ለኛም ወዝ ላይክ ያስቃል ብዬ የቀለድኩት ቀልድ ነበረ። ኢቭን ከፍፄን እኮ ብያለሁ እኮ ምንም ነገር ሳናረግ እኮ
በአበባ ሰጥተኸኛል፣ አርግዣለሁ። እኔ እኮ ስለማፈቅርሽ ነው ታዲያ የተሰማኝ። አይ አይደለም፣ ስለማፈቅርሽና ስለምወድሽ እኮ ነው የተሰማኝ። ምንድን ነው ያለው? አበባውን ልስጥሽና ውለጁ ነው ያለኝ። ድጋሚ ውለጁ እኮ ነው ልልሽ። እኔ ቤት ነው እኔ ቤት እንሄድና እንውለዳው። እንደዛ አይደለም። ምን ይሄ መስዋዕትነት ማርያምን ይሄ ቁርጠኛነት እኮ ላሳየሽ ነው። አልፈልግም፣ አትቁረጥ። እኔ ምን አገባኝ? አንተ ልጅ እንትን መውለድ ሄደው እንደ ባስ ቲኬት መቁረጥ የሚቀል ይመስላል። አይደለም እኮ አንተ ነው አለኝ። እኔ ፋይናንሻሊ ሬዲ ነኝ። እኔ ኧረ እባክህ ለማኖር ማርያምን ውለድና አሳድግ። እኔ ገና ልጅ ነኝ፣ ብዙ ነገሮች አሉኝ። አንተ ፋይናንሻሊ ሬዲ እንኳን ብትሆን እኔ ፋይናንሻሊ ሬዲ እስከመሆን ድረስ አላገባም። ለምንድን ነው እያለሁ እኔና አንቺ አብረን ስኖር አንቺ አንድ ስራ እንድትሰሪ አልፈልግም። ኧረ እባክህ ማርያምን እንደ ንግስት ነው የምንከባከብሽ። ማርያምን አልፈልግም። እሱን እኮ አየን እኮ ትናንትና አየን እኮ። እንደ ንግስት ነው የምንከባከብሽ። የኔ ንግስት ነሽ አንቺ ማርያምን። ንግስት ኤልሳቤጥ አይደለም ንግስት ኤልሳቤጥ ምንም ነሽ ካንቺ አንፃር። ማርያምን ዝም በል ዳንኤል። በቃ እኔ የምር እንኪ ምን መሰለሽ ማሰብ እንዴ ፋየር ሹት ዊ ሜክ አ ዊሽ እኔና ሶሲ 5 ልጅ እንውለድ። ሄደን እዛ በእናት መድኃኒዓለም እባክህ ገላግለኝ ከመከራ ድምፅሽ ደግሞ ሲያምር የሚቀንድ ሶሲ እንደምትወደኝ ግን በምን እንዳወቅ ታውቃላችሁ ጋይስ? እንደዛ ትናንትና ስደብራት ሄጄ ዛሬ ነኝ ብዬ ስደውላትና ስጠራት መጣች። I didn't expect you to answer my calling. እውነታውን ሀቃቁን ልነግርህ ነው። አንደኛ በስሜት የሚሆን ነገር የለም። ሁለተኛ ምንም ነገር ከማድረግ በፊት ማሰብን አስቀድም። እኔ ካንቺ ጋር አርጅቼ መሞት ነው የምፈልገው። ራስን ችለሙት። እኔ አልሞትም። ለምንድን ነው የምሞችው? እኔ ልቅደም ካንቺ ማርያምን። እኔ እሞታለሁ አላልኩም። እኔ አልሞትም። አንተ ነው የምትሞተው ነው። አየሽ አይደለ? ሰልፊሽ ነሽ ግን ማርያምን። ኦርስ ሰልፊሽ ነኝ። አንተንም እኮ ፍቅር ውስጥ እኮ ራሱ ደርሞን የለበሽም ማርያምን። ሶሲ በእናትሽ እንደዚህ አይነት ነገር ፍቅር ውስጥ ራሱ ደዳችሁ ማርያምን ያማለን። አንተ ጤነኛ አትመስልም። እንዴት እኔ እንደምን የመሸብኝ ነው። ወደ ቤት ሄዳለሁ። ማረብሽ ማርያምን። እንዴ ኩልቀቀኛ ያኔ እንደነከ የምር ጸላይ ነው ማለት ነው። ከምን ማናረግም ግን ማለት ነው። ዳንኤል በምን አለቀስኩልህ? ሶሲ ቁርጠኛነት ላሳይሽ። አታሳይ። እኔ ቤት እንሂድና እንውለድ። ምን አገባኝ? እንዴት ነው ምን አገባኝ ማለት? ሂድና ከሌላ ሰው ጋር ውለድ። አይመን እስማ አምቦልድ እኔ እንዴት ነው አንቺ ልጅ ትማረገው? እንዴት ነው አንቺ ልጅ ትማረገው? ሶሲ ምን አይነት ቀልድ ነው የምትቀልጂው? ይስታይ እንዶሮ ይደፈና። ሶሲ ምን አይነት ነው እንደዚህ ካፍ የሚወጣሽ ነገር እንድትጠንቀቂሽ ማርያምን። ከዚህ በኋላ ሶሲ የምትወሪው ነገር ተጠንቀቂ ማርያምን። እንዴ ከሌላ ሴት ትወደድኛለሽ እንዴ? ምን አይነት ንቀት ነው እንዴ? ከሌላ ሴት ትወደድኛለሽ እንዴ? ምን ያየሻው ማርያምን? አትጃጃል። ትናንትና ልጅ አይደለም ስትል ነበር ማሰብ ነበር። እኔ አላወኩም ፕራንክ እንደሆነ። እኔ እየፈተንኩሽ ነበር። አያ በቃ እኮ እየፈተንኩሽ ነበር። ሳይ ፈተናው ነው ድቅ ነው። ሳይ አውቄብሻለሁ። ታውቂያለሽ አይደለ? የሆነ ላይ አውቄብሻለሁ ግን መናገር አልፈልግም። ሁሉም እንዲህ ነው የሚለው። እንዴት ሁሉም ማለት? ሶሲ ካንቺ ጋር አርጅቼ ለምሳሌሽ ሶሲ አርጅታ for the last 4 years ማለት ነው እኮ እኔ ቀድሜሽ እሞታለሁ። ቀድሜ ጡረታ የምወጣው እኔ ነኝ። ከዛ በኋላ እኔ ጡረታ ከወጣሁ በኋላ ሲጀመር እኮ ሚስት እስቲ ራሴን ችዬ ልቀመጥ። ሶሲ ከሀገር እንውጣና እንኑር። ከዚህ ሀገር እንውጣ። እዚህ ልሂድ። ታማኝ ቤት ለምን አገባ? ምን አገባኝ? አብሬሽ ነው የምገባ። አንቺ ከሄድሽ እሄዳለሁ። ዳንኤል ዝም ብለህ ሰው ሄዶ ደሳ ዝም ብለህ አዳምጠኝ። ማዳኔ ድንገር እንዴ ሶሲ ማርያምን በእናትሽ ሶሲ ማርያምን ለወራ ነው የተነሳሁት። እሺ አቀብለኝ። እሺ ከዛ በፊት ማለት ነው ምንድን ነው? በል ተነስ ዳንኤል። ከዚህ በላይ ምን ላድርግ? ድንጋይ እሺ ይቅርታ የጠየኩሽ። ድንጋይ መያዝ አይችልም። ባይተው በእናትሽ አስተሳሰብ እንደዛ ነው። እሺ ዳንኤል የሰው ልጅ ማለት ነው አምኖ ብዙ ነገር ካደረገልህ በኋላ it's too late እሺ በእናትሽ አሁን ትናንትና የምርስ እንደዛ ነገር ተፈጥሮ ቢሆን እንደዚህ ነበር አክት የምታረግብኝ አይደለም ነበር። እኔ አልቀበልህም። ይቅርታ ተቀብያለሁ። እንዳትደርስብኝ በእናትሽ አልደግሞ በእናትሽ ፍቅር ተሸንፎ እጁን የሚሰጠው በመዋደድ መሃል ሞሎክ ሲገባን